ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቻችን፣ አሁን የምገኘው ሰሚት 72 ላይ ጥንቅቅ ብሎ ያለቁ ቤቶችን ምን እንደሚመስሉና ዋጋዎቹ፣ አከፋፈል ሁኔታው ምን እንደሚመስል እስቲ አብረን እንመልከት። እስከመጨረሻው ተከታተሉ። ሰላም እንዴት ነህ? ሰላም ነው። አንደና ቆየ። ቢራችሁ ደግሞ ያምራል፣ ቆንጆ ነው። እናመሰግናለን። ዳሪፍ ነው የተሰራው። እስቲ ራስን አስተዋውቀኝ። በመጀመሪያ እንኳን ደህና መጣችሁ። ስሜ ፍስሐ ይባላል። የጎልደን ፓላስ ሪል ስቴት የሽያጭ አማካሪ ነኝ። ቤት ውስጥ ምን አላችሁ? እዚህ ቤት ውስጥ እንግዲህ የተለያዩ ቤቶች የካሬ አማራጮች አሉ። በመሰረቱ ግን አሁን በመጨረስ ላይ ነው ያለነው። ሁለትና ባለ 3 መኝታ ነው ያለን። ግራውንድ ላይ ወይም ደግሞ ቤዝመንት፣ 2 ቤዝመንት አለው። የመኪና ፓርኪንግ ነው እና ግራውንድ አንደኛና ሁለተኛ ሱቅ ነው ያለው። ከዛ 3 4 ጂም እና ስፓ አለው። አምስተኛ ጀምሮ ነው የአፓርተማ ወይም መኖሪያ ቤቶቹ የሚጀምሩት ማለት ነው። እና የራሱ የድርጅቱ ነው ከ5ኛ ጀምሮ እስከ ግራውንድ ያለው ማለት ነው። ቤዝመንቱ ያው ለቤት ለሚገዙት የተሰጠ ነው እና እንደምታዩትም ይሄ ቢሮአችን የራሱ የድርጅቱ ቢሮ ነው። ይሄንን ይመስላል ያለው ነገር። አይ ጥሩ፣ በጣም ጥሩ። የተረዳሁት ነገር ብዙ አለ። እስቲ አካባቢ ውስጥ ሄደን እስቲ ቤቶቹን እንደምናያቸው። መልካም፣ እያየን ማውራት እንችላለን። እሺ፣ በጣም እሺ። እንግዲህ እንደምታዩት በጣም ሰፊ ሎቢ ነው ያለው። እዚህ ጋር ደግሞ ሴኩሪቲ ካሜራ አለው። እያንዳንዱ ፍሎር ላይ እያንዳንዱ ሴኩሪቲ ካሜራ አለው ማለት ነው። እናም ታችም ጥበቃ አሉት እና በጣም ሴፍ የሆነ ቤት ነው። ቤቱን ደግሞ ስፔሲንግ ካጌ ገብተን እያየነው ነው። በጣም ጥሩ። አንደኛው ባለ 3 መኝታ ይሄንን ይመስላል። እስኪ የዞርን ደግሞ ውስጡ ምን እንደሚመስል እንመልከተው። አሁን ልክ ከበር እንደገባ ነው እዚህ ጋር ኪችን ነው የምናገኘው። ይሄንን ይመስላል ኪችናችን በአሪፍ መንኩ ነው የተሰራው እና ይሄኛው ደግሞ ለእንትን ተዘጋጅቶ ነው ያለው። ያው መታጠቢያ ቦምባዎች ምናምን ነገሮች እዚህ ጋር እንደምታዩ መስመሩ ተዘጋጅቶለት ነው ያለው ማለት ነው። እናም ስንጠቀም መስኮት አለን። መስኮትንም የከፈትን መጠቀም እንችላለን ማለት ነው። ከዛ በመቀጠል እስኪ ወደ ውስጥ እንሂድና ያሉትን ክፍሎችን ደግሞ እያንዳንዱን እንየው ማለት ነው። ከዛ በመቀጠል ሳሎኖቹን ደግሞ ምን እንደሚመስሉና ሌሎችን ክፍል የምናየው ይሆናል ማለት ነው። ይሄኛው መመገቢያ ቦታችን ነው። ለኪችኑ በአቅራቢያ ነው የተሰራው። ከዛ እዚህ ጋር ደግሞ ሶፋ ላይ ቲቪዎች የምናስቀምጥበት ቦታ ይሆናል ማለት ነው። እና ይሄ ይመስላል። እናም ደግሞ ሰፊ በረንዳ አለው ልክ በሳሎኑ ልክ ማለት ነው። ይሄ በረንዳው ነው። አሪፍ ደግሞ እይታ አለው። በዚህ ወርታች ምንም የሚከልለው ነገር የለም። አንሊሚትድ ቪው ነው ማለት ነው። እና እስቲ ተከተሉና ደግሞ ውስጡ መኝታ ክፍሎችን እንየው። እሺ ልክ እንደመጣን በዚህ በስተቀኝ በኩል የሰራተኛ ክፍል እናገኛለን ማለት ነው። ይሄ የሰራተኛ ክፍል ነው። አሊያም ደግሞ እንዳስፈላጊነቱ ስቶርም መጠቀም እንችላለን ማለት ነው። ከዛ እዚህ ጋር ኮመን ባዝሩም አለ። እዚህ ጋር ኮመን የሆነ ሻወር ሽንት ቤት ነው እዚህ ጋር ያለው ማለት ነው። ወይም የእንግዳ መታጠቢያ ሻወር ሽንት ቤት ማለት ነው። ከዛ በመቀጠል ወደዚህኛው ስንሄድ ያው ከፈለጉ ይሄንን ክፍት አድርገነዋል። በር መስራት ይቻላል፣ ግን ያው የገዛ ሰው እንደፈለገ ነው የሚጠቀመው ማለት ነው። የፋሚሊ ሩም ወደዚህ ይሆናል ማለት ነው። ልክ እዚህ ጋር እንደገባን ላውንደሪ ሩም እዚህ ጋር መጠቀሚያ ተዘጋጅቶ ነው ያለው ማለት ነው። ከዛ አንደኛውን እስኪ የልጆች መኝታ ክፍል ደግሞ እንመልከት። ይሄንን ይመስላል እንግዲህ ይሄ የልጆች መኝታ ክፍል ነው። ብርሃኑን አየሽው አይደለም? በጣም አሪፍ ነው አይደል?
እና አሪፍ እይታ ያለው ነው። የልጆች መኝታ ክፍል ነው። እንደምታዩት ትልቅ ቁም ሳጥን ነው ተዘጋጅቶለት ያለው። እዚህ ጋርም ደግሞ እንደምታዩ ማንበቢያ አለ ማለት ነው። መጽሐፍን መደርደሪያም መጠቀም ይችላሉ ማለት ነው። ከዛ ሁለተኛውም ደግሞ የልጆች መኝታ ክፍል አለ። 3 መኝታ ክፍል ነው እንደነገርኩሽ። ይሄ የልጆች ሻወር ሽንት ቤት ነው። ይሄ የልጆች ሻወር ሽንት ቤት ነው። በዚህ መልኩ ሲንኩ ሁሉ ተገጣጥሞለት ሬዲ ሆኖ ነው ያለው ማለት ነው። ወደዚህኛው ስንገባ ደግሞ ይሄ እንዳጋጣሚ ዝግ ሆኖ ነው። የልጆች ልክ በዛኛው ተመሳሳይ ነው። የልጆች መኝታ ክፍል ሁለተኛው ማለት ነው። እቃ ምናምን ስላደረጉበት ነው እንዳጋጣሚ ስቶር አድርገውት እየተጠቀሙን ያለ ነው። እና ዋናው ግን ማስተር ቤድሩሙን እንመልከተው። ማስተር ቤድሩሙ ይህንን ይመስላል። በረንዳ አለው ራሱን የቻለ ሰፊ ነው። ወጣ ብለን ደግሞ እስኪ ምን አይነት ቪው እንዳለው እንመልከት። በጣም ሰፊ ነው። አሪፍ ነው። ከቤተሰብ ጋራ ያው ውጭ መውጣትና ንፋስ መቀበል ካስፈለገ በእንደዚህ መልኩ እይታ እያየን በረንዳውን መጠቀም እንችላለን ማለት ነው። 2 በረንዳ ነው ያለው። የሳሎኑም በረንዳ አለ፣ የማስተር ቤድሩሙም በረንዳ አለው ማለት ነው። እና ማስተር ቤድሩማችንም ክሎዜት ነው። እዚህ ጋር ይኸው እንደምታዩት በር ተዘጋጅቶለት ክሎዜት ነው። መልበሻ ክፍል እዚህ ጋር በዚህ መልኩ እናገኛለን ማለት ነው። ይህም ቁም ሳጥን እንዴት ተዘጋጅቶለት ነው ያለው። የዚህኛው የማስተር ቤድሩሙ ደግሞ ሻወር ሽንት ቤት በዚህ መልኩ ተዘጋጅቶ ነው ያለው። ይኸው የከርሰ ምድር ውሃ ያለው ነው። በጣም ፓወር አለው። ምክንያቱም እንደነገርኩ እስከ 11ኛ ብቻ ነው ቤቶች ያሉት። ስለዚህ የከርሰ ምድር ውሃው በጣም በቂ የሆነ የከርሰ ምድር ውሃ አለው ማለት ነው። እና ከሞላ ጎደል አንደኛው ወይም ባለ 3 መኝታ ክፍሉ ይሄንን ነው የሚመስለው። ያሳየህን እንግዲህ በጣም ቆንጆ ነው፣ አሪፍ ነው። ቪውም ደስ ይላል፣ ቆንጆ ነው። ጽድት ያለ ቤቶች ናቸው ደስ የሚሉ። እስቲ ስለ አከፋፈሉ ስለ ዋጋው እስቲ ንገረን። በምን ያህል አመት ነው የሚያልቀው አከፋፈሉ? እንዴት ነው? ቅድመ ክፍያው ስንት ነው? ኦኬ እንግዲህ አሁን ይሄ ቤት እንደምታዩት ያለቀ ቤት ነው። ዲጂታል ካርታም ተዘጋጅቶለት ነው ያለው። ምንም የቀረለት ነገር የለም። ሰው መጥቶ ወዲያው መግባት የሚችልበት ቤት ነው ማለት ነው። እና 20% ነው እኛ ቅድመ ክፍያ የምናስከፍለው። 20% ከፍለው ቁልፍ ይረከባሉ። ከዛ ገብተው መኖር ይችላሉ። እና ቀሪውን ደግሞ እንደዛው ከስር እያሉ እስከ 1 አመት ጊዜ ያሰጣቸዋል። እውነት ለመናገር እንደዚህ አይነት ኦፕሽኖች የሉም። ያለምንም ወለድ ነው እስከ 1 አመት የምናቆያቸው። 100% መክፈል ለማይችል ሰው ነው ይሄንን ኦፕሽን የሰጠ ነው ማለት ነው። እስከ 1 አመት በ5 ዙር ከፍለው ይጨርሳሉ ማለት ነው። እየኖሩበት አሊያም ደግሞ አከራይተው መክፈል ይችላል። በጣም ጥሩ። እሺ የባንክ ብድርስ ድርጅቱ ያመቻቻል? እንዴት ነው አካፍ ማለት የባንክ ብድር እንዴት ነው ማመቻቸት የሚችሉት? ደንበኞች ራሳቸው ናቸው ወይስ ድርጅቱ ያመቻቻል? እንግዲህ እንዳልኩሽ ድርጅቱ በራሱ ገንዘብ ነው ይሄንን ቤት ገንብቶ እዚህ ያደረሰው ማለት ነው። ዲጂታል ካርታውን በእጁ አለው። ምንም አይነት ብድር የለበትም፣ ነፃ ነው። እና ድርጅቱ የባንክ ብድር አያመቻችም። ነገር ግን ካርታ በእጁ ስላለ የሚገዛው አካል ባንክ የሚያበድረው ካለ ካርታውን እንሰጠዋለን። በዛው ከባንክ አመቻችቶ መጥቶ ሁሉ ነገር መጨረስ ይችላል። በጣም ጥሩ። እሺ ጂም እንዳለ ነግረኸኛል፣ ወደ 3ኛ ላይ እንዳለ። ጂሙ እንዴት ነው? ለከስተመሩ ዲስካውንት አለ ወይስ እንዴት ነው የሚጠቀሙት ደንበኞቹ? መልካም። አዎ ጂምና ስፓም አለው በተጨማሪ ማለት ነው። የሜምበሮች ራሱን የቻለ ዲስካውንት አለው። እስከ 20% ድረስ ዲስካውንት አለው። ያው ሁሉን ነገሮችን በአንድ ማግኘት የሚችሉበትን እድል አመቻችተን ያለው። በጣም ጥሩ። በጣም ደስ የሚል ነው መረጃን የነገርከን። እሺ ሰዎች እንዴት ነው የሚያገኙ? በምን መልኩ ነው? ኦኬ ይሄን ቤት የራሱ ማድረግ የሚፈልግ ሰው በተለያዩ በኢሞ፣ በዋትስአፕም፣ በቴሌግራምም ኮንታክት ሊያደርጉን ይችላሉ። አሊያም ደግሞ ዳይሬክት ደውለውም በ0917 96 72 26 ላይ ፍስሐ ብለው ቢጠይቁ ያለምንም ክፍያ ሙሉ መረጃ እንሰጣቸዋለን። ኮንሰልታንትም እናደርጋቸዋለን ማለት ነው። እሺ እናመሰግናለን። ውድ የዩቲዩብ ተከታታዮቻችን እንዳያችሁት እንግዲህ ስፈልጉ ለሱ እየደወላችሁ ቤቱ መታችሁ መረከብ ትችላላችሁ። ቆንጆ መረጃ ነው ያቀረበልን ወንድማችን። ይህ መረጃ እንዲደርሳችሁ ላይክ፣ ሼር እያደረጋችሁ ቤት ለመግዛት ለሚፈልጉ ደንበኞቻችን ሼር እያደረጋችሁ አድርሱልን። እናመሰግናለን።